ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ሰላም። እግዚአብሔር አምላካችን ሰሚ ጆሮና አስተዋይ አእምሮ ለሁላችን ያድለን። ዛሬ የምንነጋገረው ዳግም ትንሣኤ በሚል ይሆናል። ዳግም ትንሣኤ ምንድን ነው? መነሻችን የዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ያለው ወእምድኅረ ሰሙን መዋዕል እንዘ ሀለው ካዕበ አርዳኢሁ ውስተ ወቶማስኒ ምስሌሆሙ የሚል ይሆናል። ደግሞም ከ8 ቀን በኋላ ሐዋርያት ወይም ደቀ መዛሙርቱ በውስጥ ሳሉ ቶማስም ከእነርሱ ጋር ሳለ መጽአ እግዚእ ኢየሱስ ወቆመ ማእከሌሆሙ ጌታ ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አስታረኳችሁ አላቸው የሚል ነው። እንግዲህ ዳግመኛም ከሳምንቱ በኋላ የሚለው የወንጌል ቃል ማቴዎስ 20:26 ላይ ያለው በግዕዙ ደግሞ እምድኅረ ሰሙን መዋዕል እንዘ ሀለው ካዕበ አርዳኢሁ ውስተ ያለው ነው። የካዕበ አማርኛ በአማርኛው መጽሐፍ ቅዱስ ደግሞ ደቀ መዛሙርቱ በውስጥ ሳሉ ቶማስም ከእነርሱ ጋር ሳለ ይላል። የትርጓሜው መጽሐፍ ደግሞ ዳግመኛ ይላል። ዳግመኛም ቢል ደግሞም ቢል አንድ የካዕበ ትርጉም ነው ማለት ነው። ይህን ይዞ አባቶቻችን ዳግም ትንሣኤ ብለውታል። አንደኛው ይሄ ነው። ይህም ከመጀመሪያው ጀምሮ ሲመጣ ሬናሁ ለእግዚእ ኢየሱስ ለቶማስ ጌታችንን እኮ አየነው ብለው ነገሩት ይላል ቁጥር 23 ጀምሮ እና ቶማስ አልነበረም የትንሣኤ ዕለት ጌታን አየነው ብለው ቢነግሩት እሱ ግን ምን አላቸው? ወይቤሎሙ እመ ኢርኢኩ እደዊሁ እገሪሁ ሀበ ቀነውዎ በችንካር የቸነከሩትን እጁን እግሩን ካላየሁ ወመኢ ወደይኩ አጽባኢትየ ወመኢያባይኩ እድየየ ውስተ ገቦሁ ወኢገሰስኩ እያአምነ እጄንም በጎኑ ውስጥ አስገብቼ ካልዳሰስኩ አላምንም አላቸው ይላል። ይህን ካለው በኋላ ሳምንት ሞላና አሁንም ቶማስ ባለበት እንደገና ወእምድኅረ ሰሙን መዋዕል እንዘ ሀለው ካዕበ አርዳኢሁ ውስተ ወቶማስኒ ምስሌሆሙ ከሳምንቱ በኋላ ደቀ መዛሙርቱ ደግሞ በውስጥ ሳሉ ቶማስም ከእነርሱ ጋር ሳለ ጌታ ኢየሱስ ክርስቶስ ቤቱ ዝግ እንደሆነ ገብቶ ሰላም ለእናንተ ይሁን አላቸው። ቶማስ እጣትህን አምጣ እጄንና እግሬን እይ፣ እጅህንም እጣትህን አምጥተህ ወደ ጎን ያስገባና ዳስ፣ አማኝ ሁን እንጂ ተጠራጣሪ አትሁን አለው። ቶማስም እጁን አስገብቶ ዳሰሰና እግዚእ አምላኬ ብሎ አመነ። በመዳሰሱ እግዚእየ በመቃጠሉ ጌታዬ ብሎ አመነ። ይህም ማለት ሊቁ አንተ ዘቀዳሚ ወአንተ ዘኢዜ የቀድሞ መለኮት የአሁንም ትስብእት የለበስክ አንተ ነህ ብሎታል ብሎ ይመልሰዋል። እንግዲህ ይህ አንደኛ ዳግም ትንሣኤ የተባለው ከቅዱስ ወንጌሉ የተወሰደ ዳግመኛ ወይም ዳግሞ የተባለው ዳግም ትንሣኤ ያሰኛል ማለት ነው። ለክርስቶስ ዳግም ትንሣኤ የለውም። የክርስቶስ ፍጹም ትንሣኤ ይባላል። አንድ ጊዜ ተነስቷል፣ ዳግመኛ ትንሣኤ የለውም። ሁለተኛው ዳግም ትንሣኤ ያሰኘው የእኛ ትንሣኤ ለእሱ ትንሣኤ ዳግም ያሰኘዋል። የመጀመሪያው ሳምንት በሚቀጥለው ሳምንት ስለተገለጸ 8 ቀን ነው። 8 ቀን ደግሞ የ8,000 ምሳሌ ነው። 8,000 ሲሞላ ሁላችንም ስለምንነሳ የእኛ ትንሣኤ ለእሱ ትንሣኤ ዳግም ትንሣኤ ያሰኘዋል። በዚህ ምክንያት አባቶች ዳግማዊ ትንሣኤ ይሉታል፣ ወይም ዳግም ትንሣኤ ቢባል ለእኛው ትንሣኤ ነው ማለት ነው። ሌላው ሶስተኛው የቅዱስ ያሬድ ቃለ እግዚአብሔር በዚህ ቀን ደግሞ ስለሚባል የትንሣኤ ዕለት የተደረገው የዳግም ትንሣኤም ስለሚባል ዳግም ትንሣኤ አሰኝቶታል። ይህም ዳግም ትንሣኤ ያሰኘው 3 አይነት ቁመት ነው የሚቆመው። መጀመሪያ 2 አርያም ይመራል። ቀጥሎ መዝሙር ነው፣ አርባዕቱ መወድስ ይቆማል ማለት ነው። ማኅሌተ ስብሐተ ነግህ ስላለው ደግሞ አብይ ስብሐተ ነግህ ተቆመ ማለት 3 አይነት የአብ የወልድ የመንፈስ ቅዱስ ምሳሌ ነው። መዝሙሩ ይትፌሳህ ሰማይ ወትትሐሰይ ምድር የሚል ነው ቅዱስ ያሬድ የተናገረው። ከየት ወሰደ ሲባል ግን ከኢሳይያስ ነው። ኢሳይያስ 44 ቁጥር 23 ላይ መዝሙሩ እንዳለ አለ። ይህም ማለት ይትፌሳህ ሰማያት እስመ ተሳሃሎሙ እግዚአብሔር ለእስራኤል ይላል። ልዑላኑ ባለስልጣኑ ደስ ይላቸዋል አለና እስራኤልን ከ70 ዓመት በኋላ ይቅር ብሏቸዋልና። ወይንፍሑ ቀርነ መሰረታተ ህምዝ የምድር መሰረቶች ህምዝ ብሎ ምድር ነው የሚለት የምድር መሰረቶች መኳንንትና ነገስታት
ነጋሪት እየመቱ ደስ ይላቸዋል። ወይወው አድባር በፍስሐ ወአውግር በሐሴት ጦር ሰራዊቱ ወታደሩም እንደዚሁ በሚጠት እስራኤል ሲመለሱ ደስ ይላቸዋል። ወኩሉ ዕፀ ገዳም ዘውስቴቶሙ በመኳንንቱና በነገስታቱ ውስጥ ያሉ ሕዝበ እስራኤልም ሁሉ እልል ብለው ደስ ይላቸዋል በማለት የቀድሞውን ይነግራል። አንድም ይትፌሳሐ ሰማያት ቅዱስ ያሬድ ይትፌሳሐ ሰማያት ታሴ ምድር ብሎ የለየውን ኢሳይያስ ይትፌሳሐ ሰማያት መላእክት ሊቃነ መላእክት በዕለተ ትንሣኤ ደስ ይላቸዋል ሴቶች ሰብከዋልና። በተሳሃሎም እግዚአብሔር ለእስራኤል እስራኤል ዘነፍስ የተባሉ ምእመናንን 5500 በኋላ ይቅር ብሏቸዋልና። ወይንፉሕ ቀርነ መሰረታተ ህምዝ ይህም ጳጳሳት ሊቃነ ጳጳሳት ማለትም ወይንፉሕ መሰረታተ ቅምዝ መሰረታተ ህምዝ የኃጢአት መርዝ ያላቸው አጋንንት ነጋሪት እየመቱ ያመሰግናሉ። አይመርናከ ከመ አንተ ቅዱሱ ለእግዚአብሔር ብለዋልና። እንደዚሁም በኢየሱስኒ ነአምን ወለጳውሎስኒ ነአምሮ የሐዋርያት ሥራ 19:16 ላይ የአሕዛብ አለቃ አይሁዶች ተከታይ የነበረ የአስቄዋ 7 ልጆች በጳውሎስ ስም አጋንንትን ያወጡ እንደነበረ ከዕለታት አንድ ቀን ግን ጋኔን ያለበት ሰው መያዝ እስኪያቅታቸው በድንጋይ እንዳባረራቸው እዚያ የተናገረው ነው። ኢየሱስን አምነዋለሁ ጳውሎስንም አውቀዋለሁ፣ እረ እናንተ እነማን ናችሁ ብሎ በረታባቸው ነው የሚለው እና በዚህ ጋኔን እንዲህ እያለ እግዚአብሔርንም አምላክነቱን አውቆ ያምንና እንዲሁ ይፈራ ስለነበረ የመሰከረበትን የኃጢአት መርዝ ያላቸው ብሎ ደግሞ አሁን እንዳለ ህምዝ ያለውን መርዝ ብሎ ተረጎሞ ማለት ወይወው አድባር በፍስሐ ወሐሴት በአውግር ያለውን ጳጳሳት ሊቃነ ጳጳሳት ደስ ብሏቸው እግዚአብሔርን በትንሣኤ ያመሰግናሉ አለ። ወኩሉ ዕፀ ገዳም ዘውስቴቶሙ በጳጳሳት በሊቃነ ጳጳሳት ውስጥ ያሉ እስራኤል ዘነፍስ የተባሉ ምእመናን ሁሉ ከእነርሱ ጋር አብረው ደስ ይላቸዋልና በማለት መዝሙሩን ከኢሳይያስ ወስዶ ይነግረናል ማለት ነው። ወይወው በዜማም በአቋቋሙም ይጠቀልሉታል። ወይወው ብለው ይጠቀልሉታል። አቋቋሙም ግን ይህ አይጠቀልልም። በሰዋስው ሕግ ማይጠቀልለውን መጠቅለል ማይጠብቀውን ማጥበቅ ትልቅ ኃጢአት ነው። ግን በዜማው በአቋቋሙ ልምድ አድርገው ወይወው ብለው ይጠቀልሉታል እንጂ ኢሳይያስን መመልከት ይቻላል። ካላይ ነው አይጠቀልልም ማለት ነው። ዮዮምሰ አባይ ፍስሐ በሰማያት ይትፌሳሐ ሰማይ ብሎ ያመጣውን አጸፋ ዛሬስ በሰማያት ተድላ ደስታ ተደረገ ታላቅ ፍስሐ ሆነ ይላል። ወተታሰይ ምድር ላለው አጸፋ ወምድር ትገብር ፋሲካ ታጥባ በደመ ክርስቶስ ምድርም በክርስቶስ ደም ታጥባ ደስ ትለሳኛለች አለ። ምድር የተባለ ሰው ነው። ዘምድረ ለብሰ እንዲል ሰውን አካል ሲያመጣ ይህን የምናገኘው ራእይ 1:4 ላይ ነው። ወውቱ ቀደመ በኩረ ከዊነ እምነ ሙታን ዘተንሥአ ከሙታን ተለይቶ የተነሳ በኩር መሆንን የቀደመ እርሱ ነው። ወውቱ መኮንኖሙ ለነገሥተ ምድር እርሱ የምድር ነገሥታት ሁሉ ገዣቸው እርሱ ነው። ነገሥታት ሙተው ከፈረሱ ከበሰበሱ በኋላ አስነስቶ ይገዛቸዋልና ካለም በኋላ ወውቱ ያፈቅረክሙ ወያሐጽበክሙ በደሙ እምኃጣውኢክሙ እርሱ ይወዳችኋል፣ እርሱ በደሙም ያጥባችኋል። በአማርኛው ምን ይላል? ከሙታን ተለይቶ የተነሳ በኩር መሆንን የቀደመ እርሱ ለነገሥታት ለምድር ነገሥታትም ገዣቸው የሆነ የወደደን ከኃጢአታችንም በደሙ ላጠበን ለአባቱና ለአምላኩ ካህናት እንድንሆን ያደረገ ክብር ምስጋና ይግባው ይላል። በደሙ ላጠበን የሚለውን ቅዱስ ያሬድ ወስዶ ወምድር ትገብር ፋሲካ ተሐጽባ በደመ ክርስቶስ አጠቃላይ ምድርን ሰው ብሎ በመጠቅለል ማለት ነው እና በዚሁ አይነት መዝሙሩን ከሐዲስና ከብሉይ ወስዶታል ማለት ነው ቅዱስ ያሬድ። ይሄ ዳግም ትንሣኤ አሰኝቷል። የትንሣኤ የሚባለው ዛሬም በዳግም ትንሣኤ መዝሙሩ ስለሚባል ማለት ነው። ወደ ርዕሳችን ስንገባ ያው ዳግም ትንሣኤ በሚለው ስለሆነ ለቶማስ ምንድን ነው ያለ? እዚሁ ካላገባህ አላምንም በሚለው የሰዱቃዊ ነውና ይላል። ጥንተ ሰዱቃዊ ሰዱቃውያን ምን ነበሩ ብለን ስንመለከት ማቴዎስ 22:23 ቁጥር ጀምሮ ወመፁ ሰዱቃውያን እለ ይብሉ አልቦ ትንሣኤ ሙታን ትንሣኤ ሙታን የለም የሚሉ ሰዱቃውያን ወደ ኢየሱስ ክርስቶስ መጡ። ተሰአልዎ ለእግዚ ኢየሱስ ኦ ሊቅ ሙሴ ጸሐፈ ለነ ሊቅ መምህር ሆይ ሙሴ ጽፎልናል። አንድ ሰው
አግብቶ ሳይወልድ ቢሞት ወንድሙ አግብቶ ዘር ያቁምለት የሚል ጽፎልናል። ስለዚህ 7 ወንድማማቾች ነበሩና ሳይወልድ አንዱ ቢሞት ሁለተኛው ሶስተኛው ሰባቱም አግብተው ሳይወልዱ ሞቱ፣ እሷም ሞተች። እንግዲህ ትንሣኤ ሙታን ካለ ሲነሱ ለማን ትሆናለች የሚል ነበረ ኢየሱስ ክርስቶስን የጠየቁት ሰዱቃውያን። ኢየሱስ ክርስቶስም ስሕትክሙ በኢያእምሮ ቃለ መጻሕፍት ወኢኃይለ እግዚአብሔር፣ የመጻሕፍትን ቃል ባለማወቅ እግዚአብሔርን ኃይል ባለመረዳት ትሳሳታላችሁ። ጸሐፍት ፈሪሳውያንም እንዲሁ ደግሞ ሰዱቃውያንም ትሳሳታላችሁ። ይነሳሉ ሶበሰ ሙታን የሐዩ እያወስቡ ወኢይትዋሰቡ አላ ይከውኑ ከመ መላእክተ እግዚአብሔር በሰማያት። ሙታንስ በሚነሱ ጊዜ እንደ እግዚአብሔር መላእክት ሆነው ይኖራሉ፣ አያገቡም፣ አያጋቡም። ይህን የጠቀሰው ለምንድን ነው? ጸሐፍት ፈሪሳውያን ሰው ይነሳል ሞቶ አይቀሩ፣ ከተነሳ በኋላ ግን ሚስት አግብተው ተዋልደው ልጅ ያሳድገው ይኖራሉ ባይ ናቸው። በዕለተ ምጽአት በኋላ ተጋብተን በዚህ ዓለም እንኖራለን የሚሉ ናቸው ፈሪሳውያን። ሰዱቃውያን ደግሞ ጭራሽ ትንሣኤ ሙታን የለም የሚሉ ናቸው። የሁለቱንም ነው የነቀፈው። እናንተ ሰዱቃውያን ትንሣኤ ሙታን የለም አትበሉ፣ አለ፣ እንሆ ይነሳሉ፣ እንደ እግዚአብሔር መላእክት ይሆናሉ። እናንተ ጸሐፍት ፈሪሳውያንም ትንሣኤ ሙታን አለ፣ አግብተው ይኖራሉ አትበሉ፣ እንደ እግዚአብሔር መላእክት ይሆናሉ እንጂ ብሎ ግራና ቀኝ ሁለቱንም ነቅፏቸው እኔ አብርሃም የይስሐቅ የያዕቆብ አምላክ ነኝ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ብሎ ለሰዱቃውያን መልስ ሲያሳጣ ደስ አላቸው ይላል ፈሪሳውያን። ደስታቸው ግን ከንቱ ነው። እነሱም ተነቅፈዋላ። አያገቡም አይጋቡም የተባለው ለፈሪሳውያን የተነገረ ነው። በዚህ ሁለቱም ተነቅፈውበታል። ስለዚህ ነው ቶማስ ሰዱቃዊ ስለነበረ ሰው እንዴት ሊነሳ ይችላል? በእጄ ካልዳሰስኩ ካልጨበጥኩ አላምንም ያለው ከነዚህ ጋር አብሮ ያደገ ስለነበረ ይሄን አመጣ ብሎ ወንጀሉ ጥንተ ሰዱቃዊ ነውና ይላል። እንግዲህ በዚሁ ቶማስ ይሄን ይነግረናል ማለት ነው። ጌታችን በኢየሱስ ክርስቶስ የነበረው እመሪ ከኒሁ አመንከኒ ብፁዓንሰ እለ እንዘ እያምሩኒ እለ እንዘ እያምሩኒ ያምኑኒ። ቶማስ ብታይ አመንከኝ፣ ብታይ ብያ አመንክ፣ ብፁዓንስ ሳያዩ የሚያምኑ ናቸው። እለ እንዘ ኢይርኤዩኒ ያምኑኒ ነው። ብፁዓንሰ እለ እንዘ ኢይርኤዩኒ፣ ሳያዩ የሚያምኑኝ ብፁዓን ናቸው ብሎ ቶማስን ለጊዜው ካንተ በኋላ የሚነሱ እናንተ የነገራችኋቸው ስነ ስቅለቴን ቃለ ወንጌሌን ሰምተው አይተው የሚያምኑ ምእመናን ንዑዳን ክቡራን ናቸው ብሎ ለሚመጣው ትውልድ ሰጥቷል። ይህን አባ ጊዮርጊስ በመጽሐፈ ምስጢር ወስዶ ሳያዩ የሚያምኑ የተባሉ ኢትዮጵያውያን ናቸው ይላል። መጽሐፈ ምስጢር ምንባብ ዘልደት ማንበብ ይቻላል። ከዚያ ንባብ ጌታችንም እንዲህ ብሏል እንጂ ሳያዩ የሚያምኑ ብፁዓን ናቸው ያላቸው ኢትዮጵያውያን ናቸው። ኢትዮጵያን ትንቢት ተነግሮላቸዋልና የገኒው ቅድሜሁ ኢትዮጵያ ወጸላቱ ሐመደ ይቀምሁ ብሎ ትንቢት እንደተነገረ ነቢዩ ዳዊት መዝሙር 71 ቁጥር 9 ላይ ኢትዮጵያውያን በፊቱ ይሰግዳሉ፣ ጠላቶቹ ግን አመድ ይቀማሉ ተብሎ አስቀድሞ ተነግሮ ነበርና በዚህ ምክንያት ከንግሥተ አዜብ ጀምሮ ይህ ስርዓት አለ። ከሶሎሞን ጋር ተነጋግራ ያ ቦታ ተቀብላ ስትመለስ በየዓመቱ ሰው እንደምትልክ ግብር ይዞ እንደሚሄድ ተነጋግራ መታ ነበር። በልደትም የሄዱ እነ ባዚን በዚህ መሰረት ነው። ኋላም ንግሥት ህንደኬ ያላከችው አቢላክ ወይም ባኮስ በዚህ መሰረት ነው። ዴር ሱልጣን በተባለው በቤተ መንግስቱ አጠገብ ትልቅ ቦታ ተቀብላ ኢትዮጵያውያን በዚያ የሚሰፍሩበት ዛሬ ታላቅ ገዳም የሆነበት ከዚያ ጊዜ ጀምሮ የመጣ ስርዓት ስለሆነ ኢትዮጵያውያን በዚያ ሄደው በቤተልሔም በተወለደበት ይሰግዳሉ ይላል አባ ጊዮርጊስ ሲዘረዝር። በተጠመቀበት በዮርዳኖስም ይጠመቃሉ፣ በተሰቀለበት ቀራንዮም ይጸልያሉ፣ በጎልጎታም ገብተው ደግሞ ይማጸናሉ ካለ በኋላ እንዲሁ ወጸላይቱ ሐመደ ይቀምሁ የተባሉ ሮማውያን ናቸው። መለካውያን ንጉሥ የሚያመልኩ ናቸውና በቀንዲላቸው ዘይት ይዘው ይዞራሉ። ነገር ግን መብራት አይበራም። ወይ ወጽኡ ህፉራነ ያፈሩ ሆነው ይመለሳሉ ይላል። ኢትዮጵያውያንና ግብፃውያን ሲዞሩ ግን በቀንዲላቸው ይበራ ነበረ። ግብፃውያን ብቻ ከሆኑ ግን አይበራም። ይሄ የሚታወቅ ዘንድ ኢትዮጵያዊ ባልሄደበት ቀን ዙረው ተንባላት አይሁዳውያን በእኛ ሃይማኖት ትገባላችሁ ብርሃን አልታየምና ቢሏቸው እግዚአብሔርን በጸሎት እንጠይቅ ጊዜ ስጡን አሏቸው። ጊዜ ሰጧቸው። ወደ እግዚአብሔር መሄድተው ግን ኢትዮጵያዊ ወደ ተቀበረበት መቃብር ሄዱና አጽሙን በልብሳቸው ቋጥረው መጥተው
መቃብሩን የጌታችንን ሲዞሩ በቀንዲላቸው ውስጥ ብርሃን ታየ፣ በሃይማኖታችሁ ኖሩ ብሏቸው በዚያ ተው እንጂ ኢትዮጵያዊ ከሌለ ብርሃን አይበራም ነበረ ይላል አባ ጊዮርጊስ። ኢትዮጵያውያን በዚያ ሲዞሩ ግን እንዲሁ በቀንዲላቸው ውስጥ ወየሀቱ ማኅቶተ ብርሃን ውስተ ቀናዲሊሆሙ ካለ በኋላ ወናሁ አብጻሕነ ለክሙ ስምዐ እምቃለ መጻሕፍት ወነገርናክሙ እበያ ወክብራ ለኢትዮጵያ። እነሆ ከመጻሕፍት ቃል ጠቅሰን ነገርናቸው፣ የኢትዮጵያ ልዕልናና ክብሯንም ነገርናቸው፣ ጥንቱ እንዲህ ነበርና ይላል። ኢትዮጵያውያን ከሌሉ ብርሃን አይወርድም የሚለው ከጥንት ጀምሮ የነበረ ስርዓት በመሆኑ መጽሐፈ ምስጢር ምንባብ ዘልደትን ማንበብ ይቻላል። አባ ጊዮርጊስ የቶማስን ቃል አንስቶ በብዙ ነው እሱም የሚያብራራው። ባጭሩ እርሱን በሚመስለው በታምረ ማርያም የትንሣኤ ዕለት የሚነበበው ታምር ምን ነው የሚለው? 134ኛውን ታምር ማየት ነው። ምንድን ነው የሚለው? ከኢትዮጵያውያን አንድ ሰው ብቻ ተገኘ። ከነጋዲያን የሚሄድ አልነበረም። በአሕዛብ መንገዱ ታግዶ በአማሌቃውያን ተከልክሎ ነበርና አንድ ኢትዮጵያዊ እንደምንም ብሎ ደርሶ እዚያ ተገኝቶ ነበረ። ሮም ወፋርስ ወገላትያ ወአርማንያ ወእስክንድሪያ ካህናት ምስለ ኤጲስቆጶሳት ይሆሙ ተረፉ ነው የሚል። እነዚህ የተጠሩ አገሮች ግን ከሊቃነ ጳጳሳቶቻቸው ጋር ተገኝተው ነበረ ኢየሩሳሌም ይላል። ኢትዮጵያዊ ግን አንድ ሰው ብቻ አይተው አንተ ፊትህ የጠቆረ መልክህ የከፋ ጳጳስ ካህን ሳይኖርህ እንዴት ከዚህ መጣ? ኢትዮጵያውያን ትታበያላችሁ፣ እኛ ከሌለን ብርሃን አይወርድም እያላችሁ ትታበያላችሁና ዛሬ እናያለን። ከፊታችን ውጣ፣ ከጉባኤያችን ተለይ ብለው አባረሩት ይላል። እርሱም እያለቀሰ ተለይቶ ከጉባኤው ወጣና ምቋመ እግዝእትነ ማርያም ላይ ቁሞ ጸለየ ይላል። ምቋመ እግዝእትነ ማርያም ያልዋትም ልጇ ጊዜ ተሰቅሎ ሳለ ቁማ አልቅሳባት ነበርና ምቋመ እግዝእትነ ማርያም አልዋት። በዚችም ቦታ ቁሞ የለመነ የጠየቀ ሁሉንም ያሰበውን ከእመቤታችን በፍጥነት ያገኝ ነበርና በዚች ቁሞ ጸለየ ይላል። የጸለየውም እመቤታችን ሆይ የቀን ሐሩር የሌሊት ቁር የወረደብኝ ያ ሁሉ ረሃብ ያ ሁሉ ውሃጥም ያ ሁሉ የመንገድ ድካም በእግሬ የመጣሁት አንቺን እና ልጅሽን በመውደድ ነውና እመቤታችን ሆይ ግፌን ተመልከቺ እያለ ያለቅስ ነበረ እጁን ዘርግቶ ወደ ሰማይ። ብርሃን ግን ከእርሱ ላይ ወረደ ይላል ታምረ ማርያም። በእጆቹ ላይ ሲንቦገቦግ እሷ ላየም ልቡ ወደ ሰማይ ተመስጧልና። አሻግረው ያዩ ሰዎች ግን አንተ ንዑድና ክቡር የሆንክ ሰው ሆይ በእጅህ ላይ የሚበራውን መብራት አታየምን አሉት። ዞር ብሎ ሲያይ በብርሃን ተውጧል። ሐዘኑ ወደ ደስታ፣ ልቅሶ ወደ ሳቅ ተቀየረለት። ደስ አለው። ግብፃውያንም ሄደው ይቅርታ ጠየቁ። ኢትዮጵያዊም ከእነርሱ ጋር በስምምነት ኖረ። ከዚያች ቀን ጀምሮ ኢትዮጵያውያን ከሌሉ ብርሃን አይወርድም የሚለው ታሪክ ተጻፈ። ለኢትዮጵያውያንም ልዕልናና ክብር ተጨመረላቸው ይላል ታምረ ማርያም። እንግዲህ ሊቃውንት ይህን ሲያብራሩ ያ ጻድቅ ሰው ብርሃን የወረደለት ማን ነው ሲሉ አቡነ ተክለ ሃይማኖት ነው። በ13ኛው መቶ ክፍለ ዘመን አቡነ ተክለ ሃይማኖት በዚያ 3 ጊዜ ኢየሩሳሌም ይሄድ ነበርና ኢየሩሳሌም ደርሶ ይህን ብርሃን ዙሮ አይቶ ይመለስ ነበረ። ሲመለስም በግብፅ አድርጎ ስለመጣ የእስክንድሪያ ፓትርያርክ አባ ብንያም አግኝቶት ተክለ ሃይማኖት በዓመት 3 ጊዜ ኢየሩሳሌም ለምን ትመላለሳለህ? ለመነኩሴ አጽንዖባት ይገባልና ደብረ ሊባኖስ ቁጭ ብለህ ደቀ መዛሙርትን አስተምር። ለእግዚአብሔር አምላክ ደብረ ሊባኖስ እንደ ኢየሩሳሌም አድርጊያታለሁ ብሎ ነግሮኛልና ይህን የእጄን መስቀል የወርቅ መስቀል ሰጠሁ። ዲያቆናትን ቀሳውስትን እየባረክ በኢትዮጵያ ኑር አሉት ይላል። በዚህም ገድሉ መጀመሪያው ምዕራፍ ላይ ምንድን ነው የሚለው አቡነ ተክለ ሃይማኖት? ኢየሱስ ክርስቶስ አነ ሴምኩከ ሐዋርያትን የሾምኩን የኢየሱስ ክርስቶስ ሹም ያለው ወለካልአንሰ ጳጳሳት ካልአን ሰብ ይሰይምዎሙ ወለከሰ ሴምኩከ። ሌሎችን ጳጳሳት ሌሎች ሰዎች ይሾሟቸዋል። እኔ ግን ሐዋርያትን እንደ ሾምኩ አንተን ሾምኩ። ሐዲስ ሐዋርያ ሁን፣ በኢትዮጵያ አላፊ ሆነ ሁሉን አስተምር ስላለ አቡነ ተክለ ሃይማኖት እንዲሁ ገዳም የኖረ ባሕታዊ ብቻ አይደለም፣ ዙሪያ ያስተማረ ሐዋርያ ነው። ክህነት፣ ድቁና፣ ቅስና የሰጠም ጳጳስም ነው ይላል እዚያ። ስለዚህ ከአባ ብንያም ተሹሞ የመጣ ነው። ደብረ ኢየሩሳሌም ይህን ብርሃንን ያሳየውም ያ ነበረ ብለው አባቶች ይተርኩልናል። እና በዚሁ ከቶማስ የተነሳ ነው ወደዚህ ይሄድ ነው። ሌላው ሳምንቱ ፈጸምነ ይባላል። ያው እሑድ ይታወቃል። የዮሐንስ ወንጌል ምዕራፍ 17 ቁጥር 4 ላይ የምናገኝ አንሰ ሰባሂኩከ በዲበ ምድር
ፈጽሜ ግብረ ዘወሀብከኒ ከመ እግበር እሰራ ዘንድ የሰጠኸኝን ሥራ ፈጽሜ በምድር ላይ አከበርኩ። ወይእዜኒ አባ ሰብሐኒ በስብሐቲከ ዘሃሎ ምስሌከ እምቅድመ ይትፈጠር ዓለም። አባት ሆይ ዓለም ሳይፈጠር ባለው ምስጋና እኔን ደግሞ አክብረኝ ይላል። ካለም በኋላ ነገርኩ ስመከ ለሰብእ፣ አቤቱ ስምህን ለሰዎች ሁሉ አስተማርኩ ነገርኩ ይላል። ይህን ጌታችን ፈጽሜ ያለው የትኛው ነው ቢሉ ዙሮ ያስተማረው የ33 ዓመት ጉዞ ተመላልሶ ያስተማረው ቃል በእጁ የሰራው ተአምር እንሆ ፈጸምኩ ብሎ ተናገረ። ዮሐንስ 19 ቁጥር 30 ላይም ኢየሱስ ይቤ ናሁ ተፈጸመ ኩሉ ዘጽሑፍ፣ ኢየሱስም እነሆ በመጽሐፍ የተጻፈው ሁሉ ተፈጸመ አለ። ራሱንም ዘንበል አድርጎ ነፍሱን ሰጠ ይላል። ስለዚህ ኢየሱስ ተፈጸመ ያለው የትኛው ነው ካልነ፣ ይህም ደግሞ ያው ከዚያ ጋር የተያያዘ ነው። አስቀድሞም ሲነሳ አሁንም ደግሞ እንደገና ከተነሳም በኋላ ዕለት ሲሞትም ተፈጸመ ያለው አንደኛው በኦሪት ዘመን ነቢያት ሐዋርያት የተናገሩት ትንቢትና የመሰሉት ምሳሌ ተፈጸመ። ሌላውም እንደዚሁ በኦሪት ጊዜ መልካም እየሰሩ ወደ ገሃነመ እሳት የወረዱበት፣ ጽድቅ እየሰሩ ጽድቃችን እንደ መርገም ጨርቅ ሆነ ያሉበት መርገም ዘመን ተፈጸመ አለ። በሌላውም እንዲሁ ደቂቀ አዳም ደቂቀ ሔዋን አጠቃላይ ድህነት ዛሬ ዕለተ ዓርብ ተፈጸመ ያለበት፣ እንዲሁም እኔ ራሴ መጥቼ ወርጄ ለሐዋርያት ያስተማርኩት ቃል ተፈጸመ በማለት የተናገረው ቃል እንደሆነ ይነግሩናል። በዚህ በተፈጸመ ቅዳሴው እንዳለቀ ዲያቆኑ ልብሰ ተክህኖ ለብሶ መስቀል ይዞ እምስራቀ ፀሐይ እስከ ነዓረብ ይትሐኮት ስሙ ለእግዚአብሔር ልዑል እግዚአብሔር መልዕልተ ኩሉ አሕዛብ ብሎ ይሰብካል። መዝሙር 112 ቁጥር 3 ላይ ያለ ነው። ይህን ከሰበከ ሕዝቡን ከተቀበለ በኋላ ቄሱ ደግሞ ወጥቶ ወንጌል ቅዱስ ብሎ ዮሐንስ 17 ከአንድ ጀምሮ እስከ መጨረሻ ያነባል። መጀረ ጌታው ደግሞ ሁለት አቡን ይቃኛል። በከመ ይቤ እግዚእነ በወንጌል የሚለውና ይቤ ክርስቶስ የሚለው እነዚህ ሁለቱ አቡኖች በመቃብሩ ግርጌና ራስጌ የነበሩ የሁለቱ መላእክት ምሳሌዎች ናቸው ይሏቸዋል። መጀመሪያው አቡን ምን ሚል ነው? በከመ ይቤ እግዚእነ በወንጌል ግብረ ዘወሀብከኒ ፈጸምኩ አባ ወአቡየ ሰብሐኒ በስብሐቲከ ዘሃሎ እምቅድመ ይትፈጠር ዓለም። ቅድም ያልነው ነው መልሶ። ከዚህ ላይ አባ ወአቡየ ብሎ አንዱ ዘርዝሮ አንዱ ሳይዘረዝር አመጣ። የሰዋስው ሕግ እንደዚህ አይጠብቅም። ከዘረዘረ ሁሉን ይዘረዝራል፣ ካልዘረዘረ ሁሉንም አይዘረዝርም እንጂ አባከ ካለ ወእመከ፣ አባሁ ካለ ወእሞ ይላል እንጂ አሁን እዚህ ግን አባ ብሎ ወአቡየ ብሎ ሊቃውንትን ሲያብራሩ አባ ያለው በመለኮትነቱ በእሪና ቅድምና አንድ ናቸውና አባ አለው። ወአቡየ ያለው በስጋ ይፈጥረዋልና አቡየ አለው ብለው በመለኮትና በትስብእት ያለውን ለይተው ይነግሩናል። አያይዘው ግብረ ዘወሀብከኒ ፈጸምኩ፣ እንሆ የሰጠኸኝ ሥራ ፈጸምኩ ብሎ ኢየሱስ ክርስቶስ በምድር አከበርኩ፣ አንተም በቀደመው ምስጋና አክብረኝ ብሎ እስካሁን ከሐዋርያት ጋር ይነጋገር ነበረ። በዚህ ምዕራፍ ግን ከእግዚአብሔር አብ ጋራ እግዚአብሔር ወልድ የተነጋገረበት ቃል ኪዳን ነው ማለት ነው። እኛ ፈጸምነ ማለታችን በሰሙነ ሕማማት ሕገ ኦሪትን ፈጽመናል። ምክንያቱም ከግብፅ ወደ ምድረ ርስት የተሻገሩበት እስራኤል ነቢያት የተናገሩበት ዝክር፣ ማህበር፣ ቅዳሴ የሌለ ኪዳን የሌለ ብቻ መጻሕፍት ማንበብ የጨለማ ዘመን የነበረበትን ሰሙነ ሕማማት ብለን ፈጽመናል ስርዓቱን። ከትንሣኤ እስከ ዳግም ትንሣኤ ባለው ደግሞ ነቢያት አስቀድሞ ይወርዳል ይወለዳል ብለው የተናገሩትን ሐዋርያት ደግሞ ወረደ ተወለደ፣ ስለኛ ኃጢአት ተሰቀለ፣ ሞተ፣ ተቀበረ፣ ተነሳ ያሉትን ሳምንቱን ደግሞ እኛ እንደ ሐዋርያት እንደሱን ወክለን እንደፈጸምነው ስርዓቱን እንደፈጸምነ ለማሳወቅ ቀኑን ፈጸምነ አልነው ብለው አባቶች ይተረኩታልና ስለዚህ ዳግም ትንሣኤ ወይም ደግሞ ፈጸምነ እየተባለበት የሚነገረው ዕለቱ በዚህ አይነት በረጅሙ ባጭሩ የሚነገረው ታሪክ ይጠቀልላል ማለት ነው። አምና በፈጸምነ ዕለት ሙሉ ቅኔ ያርግ የነበረ ሰርግ ነበረና ሙሉ ቅኔውን ማድረግ አይቻልም። እንዲያው አጭሪቱን መወድስ ልበልና እንዝጋው። አጭሩ መወድስ ምን የሚል ነው? መወድሰ ግብረ ዘወሀብከኒ ፈጸምኩ ዘሴመከ እግዚአብሔር ዑራኤል መላኩ። እግዚአብሔር የሾመህ መላኩ ዑራኤል ሆይ የሰጠኸኝ ሥራ መወድስን ጨረስኩ የሚል ነው። ኢየሱስ ክርስቶስ የ33 ዓመት ጉዞ በዚህ ፈጽሞ ተፈጸመ ወይም ደግሞ ፈጽሜ ባለው ስም ነው ይታወቃል።
እኔ ደግሞ ከጉባኤ ቃና እስከ መወድስ ያደረግሁት የታዘዝኩትን ፈጽሜአለሁ። በእግዚአብሔር ቸርነት በዑራኤል አማላጅነት አልቋልና የመጽሐፉ ቃል ይህ ነው ከሚል የዮሐንስ ወንጌል ምዕራፍ 17 ያለውን የተጠቀሰ ነው። አጭርም ብትሆን ዕለቱን የምትመለከት ስለሆነ ነው የዘረዘር ነው። ማንኛውም ግን ፈጸምነ የሚባለው በዓል እስከዚህ ድረስ ነው። እግዚአብሔር አምላክ በፈጸምነ በዳግም ትንሣኤ የሚተላለፈው ቃል ረድኤትና በረከቱ ከእኛ ጋር እንዲሆን ቅዱስ ፈቃዱ ይሆንልን። ይብቃን፣ ይቆየን። ሰላም